በዓለም አቀፍ የጦር ሕግ መሰረት መመታት የሌለባቸው ቦታዎች ምን ናቸው? ይህ በጠበቃ ማህመድ ኅብረት የተዘጋጀ የሚቀርብላችሁ የህግ ፕሮግራም ነው። በዛሬው ፕሮግራም በዓለም አቀፍ የጦር ሕግ መሰረት ታርጌት መደረግ የሌለባቸው ቦታዎች ምን ናቸው የሚለውን ጠቅስላችኋለሁ ማለት ነው። እንግዲህ እያንዳንዱ አክቲቪቲዎቻችን በህግ ገቨርንድ መሆን አለባቸው ወይም በህግ መግዛት አለባቸው። ይህ ማለት ለጦርነትም ህግ አለው ማለት ነው። ተዋጊ ኃይሎች መምታት የሌለባቸው ቦታዎች እና መምታት ያለባቸው ቦታዎች በህግ የተደነገጉ ናቸው ማለት ነው። እንግዲህ የዓለም አቀፍ የጦር ህግ ምን ቦታዎችን መምታት ይቻላል፣ መምታት አይቻልም የሚለውን በሁለት ከፍሎ ያየዋል ማለት ነው። ምንድነው ሁለቱ ክፍሎች? ሲቪሊያን ኦብጀክት እና ሚሊታሪ ኦብጀክት በመባል በሁለት ይከፈላሉ። እነዚህ ሁለት ክፍሎች የሚሊታሪ ኦብጀክት እና የሲቪሊያን ኦብጀክት የተባሉት ተለይተው መታወቅና ተዋጊ ኃይሎች ሚሊታሪ ኦብጀክት የሚባለውን ብቻ ለይተው መምታት እንዳለባቸው፣ የተቃራኒ ቡድናቸውም ሚሊታሪ ኦብጀክት ብቻ መምታት እንዳለባቸው ህጉ ይደነጋል ማለት ነው። እንግዲህ መመታት የሌለባቸው ቦታዎች በሁለት ዋና ዋና ክፍሎች ነው የሚከፈሉት። የመጀመሪያው ፕሮቴክትድ ዞን የሚባሉት በየትኛውም የጦር ተዋጊ ኃይል መመታት የሌለባቸው ፕሮቴክትድ ዞን የሚባሉት የመጀመሪያዎቹ በዚህ ውስጥ በፕሮቴክትድ ዞን ውስጥ ሁለት ቦታዎች ተለይተው ይታወቃሉ። የመጀመሪያው ሆስፒታሎች ናቸው። ሆስፒታሎች በየትኛውም ተዋጊ ኃይል መመታት የሌለባቸው መሆኑን ተደንጓል ማለት ነው። ሁለተኛው ደግሞ በፕሮቴክትድ ዞን ስር ነን ዲፌንድድ ሎካሊቲ የሚባሉት እንደዚሁ መመታት የሌለባቸውም። የሲቪሊያን የሚኖሩበት ሆኖ ለየትኛውም የጦር ኃይል ክፍት የሆኑ የትኛውም የጦር ኃይል ቢመጣ ራሳቸው እንደ ሬዚስታንት ሳይቆጥሩ ለተዋጊ ኃይሉ ምንም ሬዚስት ሳያደርጉ ወይም ሳይቃወሙ እንዲገባ እንዲወጣ ከፈቀዱ እንደዚህ አይነት ኤሪያዎች ሊመቱ አይገባም ማለት ነው። በፕሮቴክት ዞን ሁለት ቦታዎች ሆስፒታሎች እና ዲፌንድድ ሎካሊቲ የሚባሉት ሊመቱ አይገባም ማለት ነው። ሁለተኛው በተዋጊ ኃይሎች ሊመታ የማይገቡ ቦታዎች ሲቪሊያን ኦብጀክት በመባል ይታወቃል። በሲቪሊያን ኦብጀክት ስር ደግሞ ወደ 5 የሚደርሱ ቦታዎች በተዋጊ ኃይሎች ወይም በየትኛውም የጦር ክፍል ሊመቱ የማይገባ ወደ 5 የሚደርሱ ቦታዎች አሉ። የመጀመሪያው የእምነት ቦታዎች እና ቅርሶች ናቸው። የእምነት ቦታዎች በየትኛውም የጦር ኃይል ሊመቱ እንደማይገባ የዓለም አቀፍ የጦር ሕግ ደንጓል ማለት ነው። ስለዚህ እነዚህ የትኛውም አካል ቢሆኑ የትኛውም አማኝ ቢሆኑ ታርጌት መደረግ የሌለባቸው የእምነት ሪሊጂየስ ፕሌስስ እንደዚሁ ታርጌት መደረግ እንደሌለባቸው ህጉ ደንጓል። በሁለተኛ ደረጃ ትምህርት ቤቶች ናቸው። ትምህርት ቤቶች በየትኛውም የጦር ኃይል ተዋጊ ኃይል ሊመቱ እንደማይገባ ተደንጓል ማለት ነው። በሶስተኛ ደረጃ መኖሪያ ቤቶች ናቸው። መኖሪያ ቤቶች የሲቪሊያን መኖሪያ ቤቶች እንደዚሁ ታርጌት መደረግ እንደሌለባቸው ህጉ ደንጓል። በአራተኛ ደረጃ የሲቪል መገልገያ መሰረተ ልማቶች እንደ መብራት እና ውሃ አቅርቦት የመሳሰሉ ሲቪሉ ማህበረሰብ ሊገለግልባቸው የሚችሉ ኢንፍራስትራክቸሮች ሊመቱ አይገባም። በየትኛውም የጦር ኃይል ሊመቱ አይገባም ማለት ነው። በአምስተኛ ደረጃ አደገኛ ቦታዎች በመባል የሚጠቀሱ ቦታዎች እንደዚሁ በየትኛውም የጦር ተዋጊ ኃይል ሊመቱ እንደማይገባ ህጉ ደንጓል። የመጀመሪያው አደገኛ ቦታ ከሚባሉት ግድብ ነው። ግድቦች በየትኛውም የጦር ኃይል ሊመቱ አይገባም። ምክንያቱም በአካባቢው በአገር ደረጃ በአህጉር ደረጃ ከፍተኛ ዳሜጅ ሊያደርሱ ስለሚችሉ ታርጌት መደረግ እንደሌለባቸው ወይም ሊመቱ እንደማይገባ ተደንጓል ማለት ነው። ሌላው አደገኛ ቦታ በመባል የተጠቀሰው ለምሳሌ ብናይ ከግድብ ቀጥሎ የቀረበው ኑክሌር ሳይት ናቸው። የኑክሌር ሳይቶች እንደዚሁ በየትኛውም ተዋጊ ኃይል መመታት የሌለባቸውም። ምክንያቱም የሚያደርሱት ኮንስኮንስ ይታወቃል። በሀገር በአህጉር እንደዚሁ በዓለም ደረጃ ከፍተኛ የሆነ ቀውስ ሊያደርሱ ስለሚችሉ እንደዚሁ ታርጌት መደረግ የለባቸውም። እንግዲህ እነዚህ በሲቪሊያን ኦብጀክት የተባሉ 5 ቦታዎች ሊመቱ እንደማይገባ የዓለም አቀፍ የጦር ሕግ ደንጓል ማለት ነው። ይህን ተላልፎ ይህን ያደረገ ተዋጊ አካል በዓለም አቀፍ የጦር ሕግ መሰረት ሊጠየቅ እንደሚገባ ኢንቨስቲጌት ሊደረግ እንደሚገባ የጦር ሕግ እንደዚሁ አውጇል ማለት ነው። በኢንተርናሽናል ክሪሚናል ኮርት ሊጠየቅ እንደሚችል መረዳት እንችላለን ማለት ነው። ስለዚህ እነዚህን ቦታዎች ታርጌት ማድረግ የለብንም ማለት ነው። ለዛሬው አመሰግናለሁ።